ነብይ ሰለላሁ ተዓላ ዐለይሂ ወሰለም። እሺ ልጆች አዛን የማይሰሙ ከሆነ በአካባቢያቸው ምንን እየሰሙ ያድጋሉ? ልጆቻችን ወደ ምን ነው እየሄዱ ያሉት የሚሄዱት? ፋህሻት ስንት መስጊድ ነው ኢትዮጵያ ላይ ያለው? አዲስ አበባ ላይ ስንት ቸርች ነው አዲስ አበባ ላይ ያለው? እኔ ሊስቱን እልክልሃለሁ፣ አልጀዚራ እልክልሃለሁ። ስንት ቸርች፣ ስንት የኦርቶዶክሶች፣ ስንት የሙስሊም እንዳለ መረጃው ሙሉ ደርሶናል እኛ። እሺ ለምን የኛ ብቻ እየጠፋ አለ? ከዛስ ወዴት ነው የሚቀጥለው? የሚቀጥለው ደግሞ እኮ አለ። በእኛ ብቻ አይቆምም እኮ። የሚቆም መስሏችሁ ከሆነ አይቆምም፣ የሚቀጥል አለ። ሶ ለዲናችን ዛሬ የሚከፈለውን ከፍለን አላህ ብሎት በዱዓችን በምናችን ትግሉን ጥግ ድረስ አድርሰን ከሞትንም ሞትን ካለንም አለን። ከኛ ብቻ የሚጠበቀውን ሰርተን ማለፍ ነው። በቃ አላህ ይርዳን በረህመቱ በእዝነቱ። ስለዚህ ቀላል ነገር አይደለም ስራው እያልኳችሁ ነው ያለሁት። ለምን የማወራቸውም ሰዎች የሚነግሩኝ ነገር የሚያስደነግጡ ንግግሮች ነው የምሰማው እኔ። የሚያስደነግጡ ያልጠበቃችኋቸው፣ አላህ ምስክሬ ነው ወላሂ። ይሄን ያህል እስልምና ላይ እየተሰራ ነው ለማጥፋት ነው የምትሉት። ሰው ስለ ፖለቲካ አይደለም። እኔ አንዳንዶቻችሁ ይሄን አጋጣሚ ተጠቅማችሁ የራሳችሁን ፖለቲካ ለማሻገር የምትፈልጉ ሰዎች አላችሁ ነው። እኛ ያንን ነገር ውስጥ ልንገባም አይገባም። ስናስተላልፍ ራሱ ሀቅን ነው ለማስተላለፍ ቆመን የተነሳ ነው። ተሳስተን እንኳን የሆነ ነገር ከለቀቅን ይሄ ጊዜው እኮ ቆየ እንኳን ከተው ወዲያው ነው የምናወርደው፣ ወዲያው። ለምን? ምክንያቱም እኛ ችግራችንን ከሌላ ነገር ጋር ካገናኘን አላህ አይወድም። አላህ አይወድም ሱብሓነሁ ወተዓላ። ያያል፣ ሐቅን ያያል። የፖለቲካን ነገር ከቀላቀልንበት አላህ ያያል። ራሳችንን ማዋረጃ ነገር ውስጥ ነው እየገባን ያለ ነው። ሙስሊም ሆናችሁ ይሄን እየሰራችሁ ያላችሁ አላችሁ። ሙስሊም ሆናችሁ ከሌላ ከፖለቲካ ጋር ልታገናኙ አላህ አይወድም ይሄንን። በዛው ላይ መቀበር ነው የሚመጣው። የምታስብበትም ያ የፖለቲካውም ነገር አይሳካም፣ ይሄኛውም አይሳካም። ራስህን ቀብረህ ነው የምትቀረው። ስለዚህ የቆምንበት ነገር አንድና አንድ ዲናችን፣ መስጊዳችን፣ እስልምናችንን ኢትዮጵያ ላይ ሊያጠፋ ከተነሳ አጋር ጋር ትግል ነው ያዝነው። እኔ ጋር ስትመጡ ዳዕዋ ነው የምትሰሙት፣ ተፍሲር ነው የምትሰሙት። እኔ ጋር ስትመጡ ቁርአን ይዤ ነው መፈስረው። ከዛ ውጭ እንደዚህ አይነት ነገር ውስጥ ምገባ ማድረው። አሁን ግን ያን ቁርአን የሚቀራውን ትውልድና እንዳይቀራ ቁርአንን ሊያጠፋ የተነሳና አካል ቁጭ ብያ ላይ ከኃላፊነት አለብኝ፣ ከኃላፊነት ይጠይቃለሁ። ያ ደግሞ አይደለም አካውንትን መስዋዕት ራሴንም የሚላኩልኝ መሴጆች አሉ። እኔ በፌስቡክ ላይ በመሴጅ የሚላኩልኝ መሴጆች ግን ያንን አይደለም። አላህ ነው ሁሉንም ሰው የሚያኖረው ሱብሓነሁ ወተዓላ። ይሄም ደግሞ ለእኔ ፈተና ነው። ይሄ ራሱ አካውንቱ መዘጋቱ ላይ ነው አላህ ሱብሓነሁ ወተዓላ። ወዴት ወደኋላ እመለሳለሁ ወይስ እቀጥላለሁ? አንድ ሰው አብሮኝ ቢቀር የምታገለውን ትግል አላቆምም ቢኢዝኒላህ ተዓላ። ያስኩት ሐቅ እስከሆነ እየፈረሰብኝ ያለው መስጊዴ ሐቅ ስለሆነ፣ ወንድሞቼ እየተገደሉ ያሉት ሐቅ ስለሆነ፣ ወንድሞቼ ዛሬ ላይ እየተፈተሸ ስልካቸው እየታሰሩ መሆናቸው ሐቅ ስለሆነ፣ ሐቅን የያዘ ሰው ደግሞ ብቻውንም ቢቀር ሐቅን ተጋፍቶ እስከ ጥግ ድረስ ይሄዳል። ይሄን ያለው ነገር ለእነሱ ደግሞ እድሉን ልስጥ። አላህ ሱብሓነሁ ወተዓላ ይምራሉላችን ኢንሻአላህ። ያው እና ሀምዛ የሚጨምሩበት አሮንም ባባም ስላለ ወንድማችንም ወደ ላይ እንዲመጣ ቦታ ለቆልኝ ነው የወረደው። እኔ ላገባ የምፈልገው ለእህት ወንድሞቼ ማስተላለፋት አዲስ መልእክት አለች። ቅድም አሲያም ጨማምራበታለች። እኔ ለማለት የምፈልገው አንዴ መልሰያለሁ ወንድሜ። እሺ ተናገር፣ ለወንድሞችህም ተናገር በኦሮምኛ። እባካችሁን ይህንን ጉዳይ ከፖለቲካ ጋር አታያይዙብን ነው አንደኛው። ሁለተኛው ደግሞ ይሄ ሪፖርት አድርጎ አካውንት ማጥፋት ምናምን ሁለተኛው ደግሞ ብሎ ድምፅ ወንድማችን ጋር ይመላልሳል መሰለኝ፣ ተደውሎበት ይሆናል። ኤኒዌይስ ሪፖርት ተደርጎ ሰዎችን አፍ ለማስያዝ ወይ ደግሞ ከአምባገነን ስርዓት ጋር እኩል ለማስኬድ ይህንን ነገር የሚፈልጉ አካላቶች ካሉ ይህ ነገር የማይሳካ ነገር ነው። በአንድ ቀን ያ ሪፖርት የተደረገውን የጠፋውን አካውንት ለኡማው ለሙስሊሙ ድምፅ ይሆናል ብላችሁ የምትከታተሉትን የቲክቶክ አካውንትን እነሱ ሲያጠፉ በአንድ ቀን በእጥፍ ፎሎወሮቹ ቦታው ላይ እንዲሆኑ የማድረግ አቅምም አለን፣ ጉልበትም አለን፣ የሰው ኃይልም አለን ኢንሻአላህ። ይህንን ደግሞ ለማድረግ ሁላችንም በየራሳችን አካውንት ህዝቡን ማንቃት ነው። ለህዝቡ ይህንን ኢንፎርሜሽን ማድረስ ነው በየግላችን ማለት ነው ከነገ ጀምሮ ኢንሻአላህ። ሌላኛው የምናገረው ሙስሊምን ማጥፋት ምናምን ያ እኮ ከዘመነ አፄ ዮሐንስ ጀምሮ እኮ ስቲል የመጣ ነገር እኮ ነው ሰዎችዬ። ያውም በዘመነ ዲጂታል ሊቻል ትውልድ እኔና አንቺ አሁን የተለያየ ሀገር ላይ ቁጭ ብለን መወያየት መነጋገር እየቻልን
የሚመጣብን ደባና ሴራን ቁጭ ብለን የተለያየ ሀገር ላይ ቁጭ ብለን መስማት ማየት እየቻልን ይህ የማይቻል ነገር ነው። አጉል የህፃን ልጅ ቅዠት ካልሆነ በቀር ምንም የማይሳካ ነገር ነው። ኡማውን ደግሞ በራሳችን ሳይድ እንዴት አድርገን አንድ ማድረግ አለብን፣ እንዴት አድርገን መደማመጥ እንችላለን፣ እንዴት አድርገን በጋራ ዊን ማድረግ እንችላለን የሚለውን ነገር ላይ ብቻ ተቆጣጣችሁ አብሽሩ። ልክ ደብረት መጻሪ የሆነ ጊዜ ላይ ሞቶ ኢሚዲየት ይቀሰቀስ ነገር በአላማችሁና የሆነ አንድ ሁለት ቀን ብቻ የሆነ ይሄ ግርግር ፈጥሮ የሆነ በእሁድ መጥፋት ምናምን ይሄንን አቁሙ። ይሄ ነገር መልስ እስኪያገኝ ድረስ ቀጥተኛ በሆነ አካሄድ ሂዱ እባካችሁ። ላይቭም ካልገባችሁ ይህንን ሀሳብ ሼር የሚያደርጉ ሰዎች እየተከታተላችሁ እያገዛችሁ ከነሱ ጎን ሁኑ ነው የምላችሁ። ይሄ ነው መልእክቴ። አሲያ በርቺ። ይሄ ብዙም አንቺ ይሄን ያክል ተች ያደረግሻል ይነካሻል ብዬ አላስብም። ስለ አካውንቱ ምንም ሊሰማሽ አይገባም። አብሽሪ። ወንድሞችሽም አሉ አላሳፈሩሽም። በአንድ ቀን ስንት ፎሎወር እየገባ ነው እያየሽ ነው አይደል? ኢቭን ሳይነገራቸው አልሐምዱሊላህ። ስለዚህ ምንም አያሳስብም። ይሄ በርቱ ነው የምላችሁ። ባባ ቢላደን ወንድሜ አንተንም ሀምዛንም በጣም ነው የምወዳችሁ ማከብራችሁ። ከስር ያላችሁትን እህት ወንድሞቼ አብሽሩ። ኢንሻአላህ የሁላችንም ደስታ አይርቅምና ብቻ ጠንከር በሉ ለማለት ፈልጋለሁ። ጀዛከላህ ሲያ ስላስገባችሁ ወያኮ ወንድሜ አንተም በርታ እሺ። ኢንሻአላህ ባረከላሁ ፊክ ወንድማችን አልጀዚራ ጀዛከላሁ ኸይራን። እኔም አንድ ነገር ማናገር ፈልጋለሁ እዚህ ላይ ወንድሞቼ ማለት የምፈልገው ነገር ሁላችሁም አላሁ ጀለ ወዐዝ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን የሰው ልጅም ሆነ አጋንንት እኔ የፈጠርኳቸው ለዒባዳ ነው ይለናል አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ወእሙር አህለከ ቢሰላቲ ወስጠቢር ዐላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወኢያከ ወልዓቂበቱ ሊልሙተቂን አው ከማ ቃለ አላሁ ዐዘ ወጀል አላህ ለነቢያችን ያወረዱት ቤተሰቦች ግን በዒባዳ በሰላት የተዘዋቸው ለርዝቅ ጉዳይ ተው ናሕኑ ነርዙቁከ ወኢያክ እሱ እኛንን የምንረዝቃቸው አለ። እዚህ ከኛ የምትጠበቀው ምንድን ነው? የአላህ ዲን መክደም አለብን። ተግባባል? አሁን የእህታችን አሲያ ልክ የአላህ መስጊድ እንደፈረሰ ቁጠሩት። ምክንያቱም ቤቷ ውስጥ አሁን የእህታችን አሲያ ቤት ውስጥ ዘፈን አይዘፈንም፣ ስቡት አይሰራም፣ ሰው አይታማም ብቻ ነው። ባረከላሁ ፊኩም። ስለዚህ አሁን የጀመርነው ምንድን ነው? የ1 ሚሊዮን ቻሌንጅ የሚል ነው። እያንዳንዱ ሰው ባረከላሁ ፊኩም ለዲናችን ስንል ለአኽራችን ስንል ጥሩ መልእክት የሚያስተላልፍ አይደለም የእህታችን አሲያ ብቻ ሳይሆን ካያችሁ ባረከላሁ ፊኩም ዱዊት ማድረግ ሼር ማድረግ ከጎናቸው ልንቆም ይገባል። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ወንድሞቼ ወላሂ የሰው ልጅ አንድ የሚሆነው እኔ አሁን አንዳንድ ጊዜ እናገራለሁ እዚህ ሚዲያ ላይ አንተ ዘረኛና እንዴት በኦሮምኛ ታወራለህ፣ እንዴት ስለ ኦሮሞ ብቻ ታወራለህ ብሎ ይናገራሉ። ወላሂ እኔ እናንተንም አልሰማም። እኔ የምሰማው ቁርአንና ሐዲስ ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንሱር አኻኸ ዛሊመን አው መዝሉመን ምክን ተበዳይም በዳይም ነስሩ። ከዛ ሰሃቦች በጣም ግራ ገብቷቸው ያ ረሱላላህ ተበዳይ ከጎኑ ቆማለሁ፣ እንዴት በዳይ ከጎኑ ቆሜ እንዴት ነው ከበደል እጁን የሚይዘው ሲባል ታኹዙሁ አን ሸር መጥፎ ነገር እንዳይሰራ መጥፎ ነገር እንዳይናገር መጥፎ ነገር እንዳያደር እጁን ትይዘዋለህ ይላሉ። ለምሳሌ እኔ ኦሮሞ ነኝ፣ ኦሮሞ ሁኜ ሙስሊም ነኝ፣ ግን በእስልምና ነገር ወላሂ ለዝም ወደ ኋላ አልልም በምንም ተአምር። ምክንያቱም ወደ መቃብር ስወርድ ያ ሐምዛ መረቡክ ማን ነው እንጂ የሚባለው መነስቡክ አይደለም የሚባለው። የቄሮ ልጅ ነህ ወይስ የአባገዳ ልጅ ነህ የኦሮሞ ልጅ ነህ አልባልም በምንም ተአምር። ባረከላሁ ፊኩም ስልቹ ወላሂ አላህ ውስጥ ነው ያውቋል። እኔ ኦሮሞ ሁኜ እዚህ ዓለም ላይ ኦሮሞ እንጂ ሌላ ብሔር አይኖርም አይደለም
አማራም ኦሮሞም ትግሬም ስልጤው ከተጎዳ እኔ ከጎኑ ነኝ። የተከበሩ የአላህ መልእክተኛ ሰለላሁ ኢብሁኒ ፊ ዱዓፋ ደካማዎች መካከል ፈልጉኝ። ሙሐመድ የት ነው ያለው ብላችሁ ከፈለጋችሁ ደካማዎች ፈልጉኝ ይላሉ። እኛ ሁሌ ከደካማና ከአቅመ ደካማ ጋር ነው መሆን ያለብን፣ ከመዝሉም ጋር መሆን አለብን። ባረከላሁ ፊኩም። ስለዚህ ይህን ነገር ልታውቁት ይገባል። እምነታችን ዲናችን እስልምናችንና ከአንገታችን ከነፍሳችን የበለጠ በጣም ውድ ነች። ልታውቁት ይገባል ይሄን ማለት ነው። ባረከላሁ ፊኩም። ስለዚህ የ1 ሚሊዮን ከአሁኑ ጀምራችሁ ቪዲዮ መቅዳት አለባችሁ። የእህታችን አሲያ አካውንት 420 ሺህ ምናምን የነበረው ወደ 1 ሚሊዮን እናሳድገዋለን በ2 ቀን ውስጥ። አታሳፍሩን። በኦሮምኛም በአማርኛም ስሩ። እኛ ሙስሊሞች ነን። ተበዳይ ስናገኝ ከጎኑ እንቆማለን። ባረከላሁ ፊኩም። አንድ ኡስታዛችን በሸፈሩ ነው። ባረከላሁ ፊኩም። እሺ አንድ መልእክት አለው ይናገሩ። ውስጥ ካሜራ እንትን ነው ሲጋ እንትን መሪው ካሳየ ስለሚዘገብ አሰላሙ አለይኩም ወበረካቱ። ወአለይኩም ለእህታችን አሲያ አይዞሽ ለማለት ነው የፈለግኩት። እንሄዳለን እንጂ ወደ ኋላ አንልም። እኔ ዛሬ በአንቺ ሰበብ በአንቺ ቤት በመዘጋት ሰበብ አካውንት በንዴት ማለት ነው እናንተን ለመከላከል ቲክቶክ አልነበራቸውም። ወላሂ ንያቸው በጣም ንጹህ ነው። አካውንት የቲክቶክ አካውንት አልነበራቸውም። የአንቺ መቃጠሉን ሲሰሙ በቃ እኔም በቃ ተቃጥያለሁ ብሎ እንዳል አሁን ከፈትኩላቸው ዱት ሊያደርጉልሽ ነው። ምክንያቱም እስቲ ሀሳባቸው የሙስሊሞች ሂማ በጣም ከባድ ነው ማለት ነው። ባረከላሁ ፊኩም። ጎንሽነን አይ እንሄዳለን። ወገባችን አስረን ተነስተናል። ምንም ወደ ኋላ አንልም። ለእኛ ረሱላችን አለይሂ ሰላቱ ወሰላም ገበል ለአምር ልሙእሚን እና አምሩሁ ኩሉ ኸይር። ብንሞትም ብንስራ ብናገኝም ሁሉም እኮ ለእኛ እኮ ደስታ ነው። ምን ያንሰናል? ምንም የሚያንሰንልን ለእኛ እኮ ራሳቸው ብሎ ቢቆጠቡ ይሻላል። ሁሉም ደስታ ነኝ። ለመከራም ለሞትም ለድብደባም ለሁሉም ነገር ዝግጁ ነን ይላሉ። አይዞሽ አብሽር